አሜን። ለአምላካችን ለእግዚአብሔር ይሁን። አሜን። እቺን መዝሙር እንዘምርና ስለደከማችሁ ሀሳብ አወራለሁ። ክብሩ ሰማያትን ሸፍኗል፣ ምስጋና ምድር ሁሉ ሞልቷል። ምሕረቱ በሰማይ ያበራል። አቤት አቤት እንደ እግዚአብሔር ያለ ማን ነው? 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 ክብሩ ሰማያትን ሸፍኗል፣ ምስጋና ምድር ሁሉ ሞልቷል። ምሕረትን እንደ ፀሐይ ያበራል። አቤት አቤት እንደ እግዚአብሔር ያለ ማን ነው? አቤት አቤት እንደ እግዚአብሔር ያለ ማን ነው? አቤት አቤት እንደ እግዚአብሔር ያለ ማን ነው? አቤት አቤት እንደ ኢየሱስ ያለ ማን ነው? ክብሩ ሰማያትን ሸፍኗል፣ ምስጋና ምድር ሁሉ ሞልቷል። ውበትን እንደ ፀሐይ ያበራል። አቤት አቤት እንደ እግዚአብሔር ያለ ማን ነው? አቤት አቤት እንደ እግዚአብሔር ያለ ማን ነው? አቤት አቤት እንደ እግዚአብሔር ያለ ማን ነው? አቤት አቤት እንደ ኢየሱስ ያለ ማን ነው? ክብሩ ሰማያትን ሸፍኗል፣ ምስጋና ምድር ሁሉ ሞልቷል። ውበትን እንደ ፀሐይ ያበራል። አቤት አቤት እንደ እግዚአብሔር ያለ ማን ነው? አቤት አቤት እንደ ኢየሱስ ያለ ማን ነው? አቤት አቤት እንደ እግዚአብሔር ያለ ማን ነው? አቤት አቤት እንደ ኢየሱስ ያለ ማን ነው? የአምላካችን የእግዚአብሔር ስም ለዘላለም የተባረከ ይሁን። አሜን። እታች ዳዊት እዚህ ጋር ነው። ልጁን ለማዳን ብዙ ነገር ነው ያደረገው፣ ብዙ ነገር ነው የሞከረው። በዚህ ከዙፋኑ ላይ ወረደ፣ ማቅ ለበሰ፣ የንግስናውን ልብስ አውልቆ ለእግዚአብሔር ጾመ፣ ጸለየ፣ አለቀሰ። እግዚአብሔርን ፊት በጾምና በጸሎት ፈለገ። ነገር ግን የእግዚአብሔር ፍቃድ ልጁ መሰብሰብ ስለነበረበት ዳዊት ሞተ። ማለት ማን ነው? የዳዊት ልጅ ሞተ እና የዳዊት አመራሮች ከስር ያሉት በታመመ ጊዜ እንደዚህ ካዘነ፣ ልቡ እንደዚህ ከተሰበረ፣ መሞቱን ደግሞ በሰማ ጊዜ ምን ሊሆን ነው ብለው ፈርተው ሲያወሩ ድንገት ዳዊት ጆሮ ያ ነገር ገባ ማለት ነው። ወዲያው ግን ምንድነው የእግዚአብሔር ቃል የሚለው? ዳዊትም ሰውነቱን ታጠበ፣ ተቀባ፣ ልብሱን ለበሰ፣ ተነሳ ይላል እና እንዴት እንደዚህ ያደረክ ብለው ዳዊትን ሲጠይቁት መጀመሪያ ይድናል ብዬ ነበረ። ስለዚህ ይድናል ብዬ ለማዳን ያን ሁሉ ነገር አደረኩኝ። ስለዚህ አሁን ልጄ ሞቷል፣ እኔ ወደ እሱ እሄዳለሁ እንጂ እሱ ወደ እኔ አይመጣም አለና በዛ ተጽናና ማለት ነው። ክብር ለኢየሱስ ይሁን። ሳውዝ አፍሪካ ለአገልግሎት እያለው በነበረ ሰዓት የሆነ ራእይ ያየውና ለባለቤት የደወልኩላት፣ አይ እንደዚህ ትንሽ ጥሩ ያልሆነ ነገር አየው ስላት ወዲያ ወንድሞቼን ላከችና ሆሳና ወደዚህ እንድትመጣ አደረገቻት ማለት ነው። እናቴ ብዙ ጊዜ ያው 6 ወር እዚህ ትቆያለች፣ 6 ወር ደግሞ እዛ ትቆያለች። እየተመላለሰች ነበረ ታሳልፍ የነበረውና ድሮ ልጅ ሆኜ እግዚአብሔር አንድ የገባልኝ ኪዳን ነበር። እናትን ወደ እኔ ከመምጣቷ በፊት አስቀድሜ እነግርሃለሁ ብሎኝ ነበር እና የእግዚአብሔርን ታማኝነት በእናቴ መሄድ አይቻልም። ክብር ለእግዚአብሔር። እግዚአብሔር ቃል ሁሉ በእርሱ ሆነ፣
ከሆነም አንዳች እንኳን ያለ እርሱ አልሆነም ይላል እና ልክ እዛ ሳውዝ አፍሪካ እያለሁ ወዲያው መጣች። እዚያው ላንሴት ሆስፒታል ክትትል የምታደርገው እዛ ነው። መጣች፣ ታከመች፣ ሰላም ሆነ ያለው ነገር ማለት ነው። እዛ በኋላ እኔ መጣሁ ከሳውዝ አፍሪካ። ሳየው ሁኔታው ጥሩ ነው። ለዚህ ካናዳ አገልግሎት ስለነበረኝ ሄድኩኝ ወደዛ። እዛ በኋላ ተመልሼ ስመጣ የካናዳ ላይ ነው ትንሽ የሚያስፈራ ነገር ያየሁት። ዛሬ የህይወት ታሪኳ ላይ በቤተ ክርስቲያን ተናግሬያለሁ። ለ3 ቀን ተከታታይ አየሁ። ከዚህ በፊት ጸልይ ብሎ ነበር እግዚአብሔር የሚናገረኝ። የዛን ጊዜ ግን ያየሁት ተከታታይ ሆነና እኔ ደግሞ ከእናቴ ጋር እጅግ በጣም ስር የሰደደ ፍቅር ነው ያለው። በጣም የተሳሰረ ነገር ነው። እኔ ሴቶችን ማክበር የጀመርኩት በእናቴ ምክንያት። ስለዚህ በጣም ነው መወዳት፣ በጣም ነው ማከብራት። ባለፈው ሳወራ አንድ ነገር ብቻ ነው ሳላወራ የዘለልኩት። እሷም ለኔ ያላት ነገር ልዩ ነው። ምክንያቱም እዛ ታሪኩ ላይ የሄዳችሁ ሰዎች አገር ቤት ሆሳዕና ሰምታችኋልና እኔ ከመወለዴ በፊት የኔ አያት ህልም አለመው እንደ ነብይም ስለሚታዩ ህልም አለመው ድግስ፣ ትልቅ ድግስ ተደርጎ ምናምን ሰንጋዎች ታርደው አሁን ወንድ ልጅ ነው የምትጸንሽው። ይሄ ወንድ ልጅ ደግሞ ቄስ ነው የሚሆነው፣ እግዚአብሔር አገልጋይ ነው የሚሆነው። ያው በሳቸው ባለው እምነት ነው የተረጎሙት። ቄስ ነው የሚሆነው፣ የእግዚአብሔር ባሪያ ይሆናል ብለው አሉ። ያው እኔ ተጸነስኩ፣ ተወለድኩ ማለት ነው እና የሁሉም ቤተሰብ ትኩረት ወደ እኔ ሆነ ማለት ነው። ከዛ ጊዜ ጀምሮ እግዚአብሔር መቼም ታማኝ አምላክ አይደለም፣ ጊዜውን ጠብቆ ያንን ቃሉን አከበረው ማለት ነው። ክብር ለእግዚአብሔር። እና ልክ ከካናዳ ከመጣው በኋላ ግን የምታወራቸው ነገሮች ሁሉ መክበድ ጀመሩ። እኔ ለባለቤቴ ነግሬያታለሁ፣ እንደዚህ ለ3 ተከታታይ ቀን እና ጠርታኝ ከዚህ በፊት ሁልጊዜ የምዘምራቸው መዝሙሮች አሉ። አንደኛው የሸዋዬ ዳምጤ መዝሙር ነው። ጌታን ካገኘችበት ጊዜ ጀምሮ ኑሮ ከጌታ ከኢየሱስ ጋር ሸለቆ ቢሆን በተራራ የሚለውን መዝሙርና አንዱ የድል መንገድ ነው ይህ ጉዞዬ ማንም አይለየኝ ከኢየሱስ የሚለው ደግሞ የራሷ መዝሙር ነው። ሁልጊዜ ትዘምራለች ማለት ነው። ክብር ለኢየሱስ ይሁን። ምንድነው እኔ ከእናቴ ብዙ ነገር የተማርኩት ነገር አለ። የመጀመሪያው ትህትና ነው። ምክንያቱም የትልቅ ቤተሰብ ልጅ ናት። ስታድግ እንኳን ያደገችው የበዛን ጊዜ አሽከር ነው ምን ተብሎ በሚደረገው በጥበቃ ነው። ትምህርት ቤት እንኳን የምትሄደው የምትመጣው አባቷን፣ የአባቷ አባት፣ እናቷ፣ የእናቷ እናት ትልቅ ባለአባቶች ናቸው፣ የተከበሩ ሰዎች ናቸው። በዛ ሁኔታ ውስጥ እንኳን አድጋ በጣም ምስኪን ናት፣ የዋህ ናት፣ በጣም ሰው ትወዳለች። እኔ ሰውን መውደድ ከሷ ነው የተማርኩት። ትሁት መሆንን በጣም እኔ ለሰው ልጅ ያላት ፍቅር እኔ ገርም። ትልቅ አትልም፣ ትንሽ አትልም፣ ሁሉን ሰው ተንሰፍስፋ ነው የምትወደው። እንደዚህ አይነት ቤተሰብ ውስጥ ያደጉ ሆቴል እዚህ ስላለ ያደጉ ሰዎች በጣም ራሳቸውን የሚያካብዱ ናቸው። እሷ ግን ተቃራኒ ናት። በጣም የዋህ ናት፣ በጣም ትሁት ናት። እንደዛ አይነት ገናና ቤተሰብ ውስጥ ተወልዳ ተፈጥራ በዛን ዘመን እንኳን ቤታቸው ለመግባት 3 ግቢ አልፋችሁ ምንም ያክል ፎቅ ግቢ ውስጥ ነው የኖረችው ያደገችው። በእንደዛ አይነት ክብር አድጋ ግን በጣም ምስኪን የዋህ ለአገልጋዮችን ሁሉ ጉልበት ስማ ነው ዝቅ ብላ እንደምትለው። ለዚህ ማብላት፣ ማጠጣት፣ የዋህነት፣ ገርነት፣ ለሰው መልካም መሆን የዘራችውን ዘር እኔ በህይወት አየሁት ማለት ነው። እና እዚህ ከካናዳ ከመጣሁ በኋላ የምታወራኝ ነገር ሁሉ በጣም እየከበደ ይመጣል። እንግዲህ ከልጅነት ጀምሮ ሁልጊዜ የምታስጠነቀቀኝ ነገር ልክ እሷ ወደ ጌታ ከመጣች በኋላ እንዴት ምናምን አመንሽ ተብሎ በጣም ግፊት ተደረገባት። አንድ ጊዜ ያው በልጅነት ቢሆንም ሸዋካ ይሄ ነገር ትችዋለሽ ወይ አይከብድም ወይ ተቋቋሚዋለሽ ወይ ስላት ይሄ እኮ ለኔ ክብሬ ነው አለች። ለአንተ ግን የምነግርህ ነገር አንድ ነገር ቢመች ባይመች ምንም የዚህ ዓለም ሀብት፣ ዝና፣ ክብር ምንም እንዳያታልል አጥብቀ ጌታን አገልግል። ሀብት ከንቱ ነው፣ ዝና ከንቱ ነው። በቤተሰቦቻችን ታውቃለህ ትለኛለች። ውሸት ነው። ሀብትን፣ ዝና ሁሉ አንዱ በመንፈሳዊ ህይወቴ እንድጠነከር የሚያደርገን የእሷ ጸሎት፣ የእሷ ምርቃት፣ የእሷ ምክሮች
ለዘላለም ከኔ ጋር አብሮ ይኖራል። አሜን። ክብር ለኢየሱስ ይሁን። አሜን። እና እግዚአብሔር ታማኝ አምላክ ነው። እድል ሰጠን፣ ጊዜ ሰጠን፣ አብረን እንድናሳልፍ እንድንጨዋወት ከሷ ጋር መጨረሻው። ብዙ ጊዜ ግን የምትለኝ ነገር አለ። እንኳን እኔ ወደ ጌታ ሲሄድ ባንተ እጅ ላይ ሆኜ ነው የምሄደው ትለኛለች። ይሄ ነገሩ አንዳንድ ጊዜ ግራ ያጋባኝ ነበር። ባለፈው ጠራችኝና እሷ የምታርፍበት ክፍልና አለችኝ እና ማንም ሰው የለም አለችኝ። ማንም የለም፣ ለብቻ ነው የምፈልገው። እኔ አሁን ወደ ኢየሱስ መሄድበት ጊዜው ደርሷል። ራስህን አዘጋጅ፣ ጠንካራ ሁን። ሰፊ ስለሆነ ቤተሰቦች ከያቅጣጫው ስለሚመጡ በደንብ አስተናግዳቸው። እኔን ቀብረኝ እስክትሸኘኝ ድረስ ቁርስ፣ ምሳ፣ እራት ጠግበው ይብሉ። የሆነ ህልም ነው የሚመስለኝ። በደንብ አብላቸው፣ ደግስ፣ አርደ ምናምን ትለኝ። ምንድን ነው የምታወሪው? ሸዋቃለ እኔ ራእዩን ባይም እንደዚህ ጥድፍድፍ የሚል አልመሰለኝም። እና እየተዘመረ ምናምን ጌታን ካገኘችበት ጊዜ ጀምሮ እኔ የሚገርመኝ ነገር ኢየሱስ አጠገቧ እንዳለ ነው የሚሰማት። እርግጠኛ ናት በክርስትና ጌታን አገልግለዋለች። አሁን እሷ በክብር እንዳለች አውቃለሁ። አሜን። እኔ እንደዚህ ነው የሚመስለኝ። ልጄ በቃ ያንተ እንክብካቤ፣ ያንተ ፍቅር፣ ያንተ ነገር አሁን በቃ አልቋል። ልጄ ለዘላለም ከኔ ጋር በእረፍት ትኑር ብሎ የወሰዳት ይመስለኛል። ክብር ደግሞ ለእግዚአብሔር ይሁን። አሜን። እና መጨረሻ ላይ ምን ሆንን? እኔ እዛ ያው ሆስፒታል የእግዚአብሔር ፍቃድ ተቆርጦ ከመጣ የሕክምና ብዛት፣ የጸሎት ብዛት፣ የእንባ ብዛት እንደማያድን እኔ በእናቴ አይቻለሁ። እንባ ብዛት ቢያድን የኔ እንባ ያድናት። የጸሎት ብዛት ቢያድን፣ የጾም ብዛት ቢያድን ያድናት ነበር። ክርስቲያን ለሚቱ እዚሁ ነበረች። ከህመሟ ጀምሮ እኔ ጋር ስትደክም ነበረ ሆስፒታል። ያ ሁሉ ስፔሻሊስት፣ ያ ሁሉ ዶክተር፣ ያ ሁሉ ያላደረጉት ነገር የለም ሊያድኗት። ግን ከእግዚአብሔር ከተቆረጠ ምንም ማድረግ አይችልም። ክብር ሁሉ ለእግዚአብሔር። አሜን። አንድ 3 ቀን ምናምን አልበላውም አልጠጣውም ነበርና በቃ አሁን ተቆጡኝ። መጨረሻ ላይ እነሱ ይዘው አንድ ቦታ መሄድ መብላት አለብህ ብለው በቃ መታዘዝ አለብኝ ብዬ ወጣን ማለት ነው። እና ልንበላ ያቀረቡት ነገር ደግሞ እሷ የምትወደው ነገር ነው። በጣም መቋቋም አቅቶኝ በጣም አለቀስኩ። ተጫጫን፣ ነፍሴ ተጨነቀች ማለት ነው። በቃ እንውጣ ተባብለን ልክ ሄድን። ከዚህ በፊትም ያው እንደማደርግ እግሮቿን ስማለሁ፣ እጆቿን ስማለሁ፣ ጉንጯን ስሜ ልክ እጄን እንደዚህ ግንባሯ ላይ ስጭን የሆነ የሚያስፈራ ብርሃን ክፍል ውስጥ ሆስፒታል እዛ ነጫጭ የለበሱ የሆነ ረብሻ አይነት ነገር ተሰማኝ ማለት ነው። በቅጽበት ውስጥ እዛ ድልቅልቅልቅ ካለ ነገሮች ሁሉ እኔ አሁን እንዴት ብዬ ማስረዳት እንደምችል ራሱ አላውቅም። እናቴ የሆነ ወጣት ሆና በጣም የሚያምር ፊቷ አክስቴ አይተሻታል ማለት ሰው ሲሞት እንደዚህ ነው። እኔ ለሬሳ ከዚህ በፊት እኮ በተደጋጋሚ ጸልያ አላስተዋልኩም ማለት ፊቷ ጀምሮ ሙሉ አካሏ እንደ ፀሐይ ያበራል። በጣም ነው የደነገጥኩት ማለት ነው። እንዲህ ሰው ሊሞት ሲል ውበቱ እንዲህ ጉልት ብሎ እንደሚወጣም አላወኩም። ከዛ በኋላ ነገር ሁሉ ተቀያየረ። ዶክተሮችን አይ በቃ እናቴ ወደ ጌታ ሄዳለች፣ አንድ ጊዜ ብቻ እንዲህ እቅፍ አድርጋ ስትለቀኝ አውቃለሁ። እዛ እነዛ ነጫጭ የለበሱ ንጥቅ አድርገው ሲሆን የምንድነው ትዝ ያለኝ ሳርፍ እንኳን ባንተ እጅ ነው ያለችው ቃል እና እስከ መጨረሻው ግን ወደ አፈር እስክገባ ድረስ ከአጠገቤ አትለየኝ ያለችው ነገር ነበረ። ያንን እንግዲህ አጠናቀቅ ያለው ማለት ነው። ክብር ለእግዚአብሔር። አሜን። እግዚአብሔር ታማኝ ነው። አሁን እናቴ በዚህ ሰዓት በጉ ብርሃን በሆነበት ፀሐይና ጨረቃ በሌለበት የበጉን የምትወደውን ኢየሱስ የምታፈቅረውን ኢየሱስ ከስሟ በላይ ከምኗ በላይ ከምኗ በላይ የወረደች የተሰደደችለት የተሰደበችለት ምራቅ ሁሉ ተተፍቶባታል። አይቻልም። እኔ በአይኔ ነው ያየሁት። ያን ሁሉ ግን ተቋቁማ የኖረችለት ኢየሱስ ጋር በክብር እንዳለች አውቃለሁ። ስለዚህ ክብር ለአምላካችን ለእግዚአብሔር። እኔ በዚህ አጋጣሚ አሁን ባለቤቴ ልካች እየሰራች ነው መሰለኝ ያለችው። እናቴ ስትመጣ፣ አባቴ ሲመጣ፣ እህቶቼ፣ ወንድሞቼ፣ ዘመዶቼ ሲመጡ በትልቅ ክብር ነው ሁሉንም የምትቀበላቸው። ደግሳ አብልታ አጠጥታ። በተለይ እኔ እንደምታውቁት እረፍት የለኝም፣ ሩጫ ላይ ነኝ በአገልግሎት ምክንያት። እናቴም በየሳምንቱ ገላዋን እያጠበች ጥፍሯን እየቆረጠች
ኢትዮጵያ ውስጥ ትልቅ የተባለ ሕክምና በትልልቅ ዶክተሮች እያሳከመች ዋጋ የከፈለችላት ናት እና እግዚአብሔር አምላክ አብዝቶ ይባርካት። አሜን። ሁሌ እንደመረቀቻት ነው እናቴ። የመጨረሻ ቀን እንኳን ስትሸኛት ጠርታ የምትወደውን ምግብ ብቻ እዚህ እንዳጋጣሚ እንግዶችም ነበሩ። ድግስ ተደግሶ ትንሽ ስለሆነ ምግብ የምትበላው በጣም ከበዛ 5 ጊዜ ብትጎርስ ነው፣ 2 3 ነው። መጨረሻ አካባቢ ላይ ምግብም ብዙ አትበላም እና ጠርታት እጆቿን በዚህ በኩል ስማት፣ በዚህ ስማት፣ በደንብ ከፍ አድርጋት። ለካ በቃ እሷ ሁሉ ነገር እርግጠኛ ናት። እኔ ነኝ ያልገባኝ ማለት እንዲህ ፈጣን መሆኑ አላወኩም። እኔ እንድትኖርልኝ ነው የምፈልገው። በቃ ልንከባከባት፣ እየወደድኳት፣ እያፈቀርኳት ፊቷን እያየው መኖር ነው የምፈልገው። ምክንያቱም ከእናቴ አንደበት ነጋ ጠባ ሁልጊዜ ማይጠፋ ነገር አለ። ምርቃት፣ መባረክ፣ ሰዎችን ሁሉ መመረቅ ሁልጊዜ የሚናፍቀኝ እሱ ነው። ክብር ለእግዚአብሔር ይሁን። መቼም ከኔ በላይ ኢየሱስ ይወዳታል። ስለዚህ ልጁን ባለቤቴን እግዚአብሔር አምላክ በእውነት አብዝቶ ይባርክ። ምንም የሚቆጨኝ ነገር የለም ማለት እንደዚህ ሳላደርግ ለእናቴ የምለው ነገር እኔን ሆና ሸፍና ስንት ነገር ተሸክማ ኖራለች። እግዚአብሔር እሷን አብዝቶ ይባርካት። ከጎኔ ደግሞ የነበሩ ሰዎች ነበሩ። ከዚህ ከላንሴት ሆስፒታል ለአመታቶች ሲከታተሏት የነበሩ ዶክተሮች፣ መጨረሻ ላይ ደግሞ ሆሳና ንግስት ዜኒ መሐመድ ሪፈራል ሆስፒታል ያሉ ስፔሻሊስቶችን፣ ዶክተሮችን፣ ነርሶችን ከጥበቃ ጀምሮ የማይደረግ ነገር ነው ያደረጉልን። በጣም ብዙ ሰው ይመጣ ይወጣ ይገባ ነበርና ሁሉ መደረግ የሚገባውን ሁሉ እስከ መጨረሻ አድርገዋል። አሁን ከዚህ ሀገር ከዛ ሀገር የመጡ ልል አልችልም። ኦልሞስት ከ28 በላይ ሀገር ሰዎች እንደመጡ ሰምቻለሁ። ያጽናኑን፣ ያበረታቱን፣ ከጎኔ ቆመዋል። ስፔሻሊ ደግሞ የሆሳናና የሾኔ ባደዋቸውን ህዝብ እግዚአብሔር አምላክ አብዝቶ ይባርካቸው። ከህመሟ ጀምሮ ከጎኔ ሆነው ያልተለዩ ወደ ጌታም ለሄደች ጊዜ አብረው ያጽናኑ ቀንም ሌሊትም የማልጠብቀው እኔ የማንንም ለቅሶ ደርሼ አላውቅም፣ የማንንም ሰርግ ደርሼ አላውቅም። ምክንያቱም እኔ አገልጋይ ስሮጥ ነው ዘመኔን ሁሉ የኖርኩት። ግን እንኳን ከፋን እንኳን ብለው አላሉኝም። ያ ሁሉ ህዝብ መጥቶ ከጎኔ ነበረ ቀንና ሌሊት እና መቼም እግዚአብሔር እያንዳንዱ በያሉበት አብዝቶ መባረክን ይባርካል። አሜን። እናንተንም ደግሞ ጌታ እግዚአብሔር አብዝቶ ይባርካችሁ። አሜን። እዛም ድረስ ሆሳና ድረስ መጣችኋል፣ አጽናንታችሁናል። አሁንም ደግሞ ዛሬ ልታጽናኑን፣ ልታበረታቱን ከኛ ጋር ነው ያላችሁ። አክስቴ ደግሞ ከህመሟ ጀምሮ ወደ ጌታም ከሄደች በኋላ አልተለየችም ነው። ከሆሳናም ከኔ ጋር ተያይዛ መጣለች። እግዚአብሔር አምላክ አብዝቶ ይባርካት። አሜን። ክብር ለጌታ ለኢየሱስ ይሁን። አሜን። ቤተክርስቲያን ፓስተሮች፣ አገልጋዮች፣ ቅዱሳን ሁሉ ጌታ እግዚአብሔር አብዝቶ ይባርካችሁ። አሜን። አሁን ከዚህ በኋላ እኔ አላዝንም። እንዳልኳችሁ ሀዘን መጥፎ ነው። በቃ በተለይ ነፍሷ እስኪያልፍ ድረስ ብዙ ታግያለሁ እና መጨረሻም ላይ ግን ውስጤ ሊጎዳ ሊሰበር እየሆነ ሰማይን ሳስብ እጽናናለሁ። የዘላለም ይወስዳል። አሜን። ክብር ለኢየሱስ። አሜን። እኛ ቤተሰብ ሰው ቶሎ አይሞትም አይደል? አጎቴ ብዙ ቶሎ አይሞቱም ነበር፣ እንደው ረጅም ዓመት ይኖራሉ። እሷ ባጭሩ ነው ቶሎ የሄደችውና ግን የእግዚአብሔር ፈቃድ ሆኗል። ክብሩን ደግሞ እግዚአብሔር ጠቅልሎ ይውሰድ። አሜን። እኔ ይመስለኛል በቃ እዚህ ቁጭ ብዬ ማስበው ኢየሱስ በቃ ከኔ ጋር ሁኚ፣ አሁን ደግሞ እኔን አመለክሽኝ፣ አገለገልሽኝ፣ እኔ ጋር ደግሞ ያለው ነይና ያላት ይመስለኛል። እና ክብር ሁሉ ለእግዚአብሔር ይሁን። አሜን። በዚህ እኔም ያው አደራ የምትለኝ ጌታን እንዳገለግለው ነው። በቃ ምንም ነገር ይቅርብህ፣ እሱ ላይ በርታ፣ ጠንከር ነው ያለችኝ። ብዙ አልቅሻለሁ፣ ጾሜያለሁ፣ ጸልያለሁ። እንደ ልጅ ለእናት ምንም ብናደርግ ለአባት ምንም ብናደርግ አደረግን አይቷል። በቃ የሰው ልጅ የሚችለው ልክ አለው፣ ገደብ አለው። አንዳንድ ጊዜ እኔ ራሱ እግዚአብሔር በቃ ያንተ አቅም እዚህ ድረስ ነው ያለ ይመስለኛል። ከዚህ በላይ ማለፍ አትችልም ያለ ይመስለኛልና በህይወቴ አንድ ጊዜ ብቻ ነው ከሷ ጋር የተጣላ። አንድ ቀን በሆነ ጉዳይ ባለፈው ስላላወራው ላውራ ውስጤ እንዲቀመጥ ስላልፈለኩና በቃ እናወራለን እኮ በስልክ እኔ እንትን የአባቷን የክብር ስምም እየጠራው ነው እስከ 4 5 አያቶቿ እየጠራው ነው ሁሌ ማወራትና
እንጨዋወታለን፣ እናወራለን። ለ7 ቀን ግን እንቅልፍ መተኛ ታውቃለህ። በቃ ከሷ ጋር እንትን ከዚህ ሄጄ ሆሳና ድረስ ምን ሆነ ነው ትለኛለች። አይደለም ሸዋካዬ እስከዛሬ ከልጅነቴ እስከዛሬ እኔና አንቺ ተጣልተን አናውቅም። በዚህ ነገር ያዘንሽብኝ ይመስለኛል። ልክ ውሃ በውሃ እንደሚታጠብ በእምባዬ እግሯን ያጠብኩት መጨረሻ ላይ ባርካ መርቃ ከዛን ቀን ውጪ በሚገርም አይነት ፍቅር ነው ያደግነው ማለት ነው። ክብር ለኢየሱስ። አሜን። እንግዲህ እኔን የተሸከሙ ማህፀኖቿ ይባረኩ። አሜን። ጡቶቿ ይባረኩ። አሜን። እኔን ያቀፉ እጆቿ ይባረኩ። አሜን። ስለዚህ እግዚአብሔር እናንተን አብዝቶ አብዝቶ ይባርካችሁ። አሜን። ስለዚህ እንበረታለን። አሜን። ሁላችንም ደግሞ በሰማይ የዘላለም ሕይወት አለ። አሜን። ኢየሱስ ምን መያዛችን ይሄ ነው። አሜን። አሁን እኛ ቤት እልልታ አለ። ሰሞኑ ሁሉ እልልታ ነው፣ ስብከት ነው፣ ምናምን ነው፣ ደስታ። ሁሉም ሰው ያው ትልቅ ሰርግ ወጣ እያሉ ነው የሚወራው አይደል? እንደዛ ነው ሲወራ የነበረው። ትልቅ ነገር ነው የሆነው። ስለዚህ አናዝንም አንቆዝምም። አዎ በስጋ ሲለዩን ይከብዳል፣ ግን ወደ ተሻለ ቦታ ይሄዳል። አሜን። ስለዚህ እኛም ወደ ተሻለ ቦታ ስለምንሄድ አሁን መበርታት ነው ያለብን፣ መጠንከር ነው ያለብን። እዚህ በሚኖራችሁን ቆይታ ዘምሩ፣ ሳቁ፣ ተጫወቱ። ክብር ለኢየሱስ። አሜን። መጽናናት ሁሉ የሆነው አምላክ ደግሞ ለኔም ለወንድሞቼም ለቤተሰብ በአጠቃላይ ለእህቶቼም ለአባቴም ትልቅ መጽናናት ሰጥቶናል። ክብርን ሁሉ ጠቅልሎ ጌታ ይውሰድ። አሜን። ቅድም ዘማሪው ባለው ቃል ነው መቋጨው። እንደ እግዚአብሔር ያለ ማንም የለም። እግዚአብሔር ክብር ይሁን። አሜን። እናንተንም እግዚአብሔር አምላክ አብዝቶ አብዝቶ ይባርካችሁ። አሜን። እልልታና ጭብጨባ ለእግዚአብሔር።